አብረን ዛሬ ኬብዳ እንሰራለን። በኢትዮጵያ ምንድነው ጉበት ቀላል አሰራር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማድረግ ዩቲዩብ ቻናል ተከታታዮች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናቸው? አላህ በያላችሁበት ሰላም ያርጋችሁ። በሀገር ውስጥም በሀገር ውጭም ያላችሁትን በጠቅላላ አላህ ይጠብቃችሁ በያላችሁበት። ቪዲዮ ለቅቄ አላቅም። አሁን ራሱ በእጄ ነው እየቀረጥኩ ያለሁት። ኪፍ ማሻአላህ ተባረካላህ። እኔ ዩቲዩብ የሚሰሩ ሰዎችን ሳላደንቅ አላልፍም ማለት ነው። ማሻአላህ ተባረካላህ። አላሁመ ዚድ ወባረክ። ያኒ ወላሂ ሰዓብ። እሺ ቪዲዮስ እንደምንም ይቀርጣል፣ ግን እንዴት ነው ወላሂ በጣም ነው እንትን የሚለው ይሄ የሚቀናነሰው ምናምን مرة صعب والله صراحة. بس أنا ما راح أجي بس بالطبخ لأنه صعب شوية علي. راح أجيب شيء ثاني بس اسكذا درس سبسكرايب أدركوا خير إن شاء الله. أبرتاتي أنت عايزين ندرك من دنا إن كيبداش أسرار ما شمال نقرأتهم ممكن فيديو نجاياتش سرت እኔ ማለቴ በማውራት ራሱ እንትን ማን ሻጥራ እና ማሻአላህ ተባረካላህ። ቪዲዮ የሚሰሩ ሰዎች ዩቲዩብ ላይ እኔ በጣም ነው የማደንቃቸው። ማሻአላህ ማለቴ መዳም ቤት ሆኖ ማለት ነው በአንድ እጅ እየቀረጡ ብቻ የሆነ ነገር አስደግፈው የሚሆን ብቻ ምንም ግን በጣም አደንቃለሁ። እኔ የሆነ ነገር ሳስደግፍ ጀዋለ ሽርትት ብሎ ይወድቃል፣ ምንም አልሆነው አለ። እሺ ቪዲዮ እንደምን ይቀረጽና ከዛ በኋላ መጨረሻ ላይ መቀናነሱ ትንሽ ከባድ ነው፣ ግን ኢንሻአላህ እኔ በሌላ ነገር እመጣለሁ። አበረታቱኝ ደስ በሚል ነገር ኢንሻአላህ። በምግብም ኢንሻአላህ አንዳንድ ቀን ምግብ አሰራሩን ያኔ ኢንሻአላህ ስትፈልጉ ጣፉልኝ እንዴት እንደ መስራት ያኔ ምን እንደተጠቀምኩ ማወቅ ከፈለጋችሁ። አማ ግን አብዛኛው እንደዚህ ቪዲዮ ላይ ስለሆነ በዛ ላይ ደግሞ ቀላል ነው። ይሄ መራ በሲጥ ግን ጣዕሙ ማሻአላህ ተባረክ ረህማን። ተፈضሉ እንትን አለማድረግም ትችላላችሁ። ይሄ ቲማቲም ማለት ነው። አንዳንድ ሰዎች አንዳንድ አረቦች ቲማቲም ይወዳሉ፣ ቲማቲም ሲኖርበት ማለት ነው። እንደዚህ ያኔ ተጊል የሆነ ነገር ይፈልጋሉ ማለት ነው። ልክ እንደ ኢዳም ሲሆንላቸው ደስ ይላቸዋል። አንዳንዶቹ ደግሞ ናሽፍ ነው የሚፈልጉት ማለት ነው። አበደን ምን ነገር በስ ሽንኩርት ብቻ። አሁን ይሄ እንደዚህ ሽንኩርቱ ምጥጥ ሲልና አረቦች እንደዛ አንዳንዶቹ ይወዳሉ፣ ግን ሁሉም አይደለም። ግን በቲማቲም አፍዳል ያኔ ሄሎ እና እኔ ቲማቲም አረግበታለሁ ማለት ነው ኢንሻአላህ። على جنب شوية بس بعدها بتطلع أحلى بكتير. هذا ምንድነው በእኛ ሀገር ቁንዶ በርበሬ ايوه كمون حلو بس እንትን ክብደውን እንትን ስለ ሽንኩርቱን የጠበስኩበት ዘይት ስላለ እንደዚህ ወደ ጎን ብላችሁ ቲማቲሙንም እዛው ላይ እንትን ማለት ነው። መጀመሪያ ወደ ጎን ብላችሁ ማለት ነው። ያኔ እንትን ዘይቱን ይመጣዋል፣ አሪፍ ነው።